ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ የአማርኛ ፊደላትን አብዛኞቻችሁ እንደዚህ ሃሁ ብላችሁ ወይም ደግሞ እያንዳንዱን ስታነቡት እያነበባችኋቸው ነገር ግን አገጣጥማችሁ ለማንበብ የምትቸገሩት እያንዳንዳቸውን ድምጻቸውን ለይታችሁ ባለማወቅ ስለሆነ ዛሬ ደግሞ ድምጻቸውን እንዴት ማወቅ እንደምንችል በዚህ ቪዲዮ ማየት እንችላለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር እንዲሁም መማር ለምትፈልጉ ደውሉልን፣ አይበሉን። እሺ ወደ ትምህርታችን ስንገባ ዛሬ ወደ ታች ሆናል እያነበብን የምናያቸው ማለት ነው። እቺ ማናት? ሀ ነች። ከሀ ጀምረን እናነባለን። ሀ ለ ሀ መ ሰ። እስኪ ሀ ለ ሀ መ ሰ። አብዛኞቻችሁ የሚሆነው ምንድነው የአራተኛና የአንደኛ ፊደሎችን በተመሳሳይ ድምፅ ታነባላችሁ። ግን የመጀመሪያው የሀ ፊደል ብቻ ነው እንጂ ሌላ ፊደሎች የተለያዩ ናቸው ማለት ነው። ሀ ግን ይኸው ሀ ሁ ሂ ሃ። አራተኛውን መልሰን ሀ ብለን ነው የምናነበው። ከዛ ውጭ ያለው ፊደል ግን የተለያየ ነው ማለት ነው። ሀ ለ ሀ መ ሰ። እሺ ሁለተኛ ፊደሎች ደግሞ ቅጽላቸው ከጎን ነው ኡ ሚል ድምፅ አላቸው። ምን አላቸው? ኡ ሚል ድምፅ አላቸው። ሁ ሉ ሁ ሙ ሱ። ሁ ሉ ሁ ሙ ሱ። እሺ ደግሞአለው። ሁ ሉ ሁ ሙ ሱ። እያንዳንዳችሁ እንዲያርቃችሁ ካነበባችሁት ምን እያንዳንዱን የራሱን ድምፅ መያዝ ትችላላችሁ ማለት ነው። እሺ ሶስተኛዎች ደግሞ ቅጽላቸው እግራቸው ላይ ወደ ቀኝ ሸፈፍ ያለ ሲሆን ኢ ሚል ድምፅ አላቸው። ሁለተኛ ይኸው ሁ ኡ ሚል ድምፅ ሁ ሉ ሁ ሙ ሱ። እሺ ሶስተኛዎች ደግሞ ከእግራቸው ላይ ወደ ቀኝ ሸፈፍ ያለ ሆኖ ኢ ሚል ድምፅ አላቸው። ሂ ሊ ሂ ሚ ሲ። ሂ ሊ ሂ ሚ ሲ። እስኪ ሂ ሊ ሂ ሚ ሲ። ሲ ምን ሚል ድምፅ አላቸው? ኢ ሚል ድምፅ እያንዳንዱ ይኸው ሂ ሊ ሂ ሚ ሲ ኢ ሚል ድምፅ አላቸው። እግራቸው ወደ ቀኝ ሸፈፍ ያሉ ናቸው ማለት ነው። እሺ አራተኛ ደግሞ አ ሚል ድምፅ አላቸው። የአራተኛ ፊደሎች አ ሚል ድምፅ ሀ ላ ሀ ማ ሳ። ቅጽላቸውን ስናይ በግራ በኩል አንዳንድ እግራቸው አጠር ያለ ነው ማለት ነው። ሀ ላ ሀ ማ ሳ። ሀ ላ ሀ ማ ሳ። እሺ የአምስተኛ ፊደሎች ስናይ ደግሞ እግራቸው ላይ ከቀኝ እግራቸው ላይ ቀለበት አላቸው። ኤ ሚል ድምፅ አላቸው። ይኸው ሄ ሌ ሄ ሜ ሴ። ምን ሚል ድምፅ? ኤ ሚል ድምፅ። ከእግራቸው ላይ ቀለበት ከቀኝ እግራቸው ላይ ቀለበት። ሄ ሌ ሄ ሜ ሴ። እደግማለሁ። ሄ ሌ ሄ ሜ ሴ። እሺ ስድስተኛ ፊደሎች ደግሞ እ ሚል ድምፅ አላቸው። ይኸው ህ ል ህ ም ስ። ህ ል ህ ም ስ። ደግሞአለው። ህ ል ህ ም ስ። እሺ እስ ደግሞ ሆ የሰባተኛ ፊደሎች ኦ ሚል ድምፅ አላቸው።
ቅጽላቸውን ስናይ ከቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው ማጠር ሆ ሎ ሆ ሞ ሶ። እስኪ ሆ ሎ ሆ ሞ ሶ። ደግሞአለሁ ሆ ሎ ሆ ሞ ሶ። እያንዳንዱን ድምፁን ኦ የሚል ድምፅ አላቸው። እስኪ ስናስታውስ የመጀመሪያ ፊደሎች ሀ ለ ሀ መ ሰ እ የሚል ድምፅ አለው። የመጀመሪያ ፊደሎች እ የሚል ድምፅ አላቸው። ሁለተኛ ደግሞ ኡ የሚል ድምፅ ይኸው ሁ ሉ ሁ ሙ ሱ ኡ የሚል ድምፅ አለው። ሶስተኛ ደግሞ ኢ የሚል ድምፅ ሂ ሊ ሂ ሚ ሲ ኢ የሚል ድምፅ ማለት ነው። አራተኛ አ ሃ ላ ሃ ማ ሳ። አምስተኛ ደግሞ ኤ የሚል ድምፅ ሄ ሌ ሄ ሜ ሴ። የአምስተኛ ፊደል ከሆነ ሀ ከሆነ ሄ ለ ከሆነ ሌ ኤ የሚል ድምፅ እየጨመርን ምን ማለት ማንበብ ነው የሚጠበቅብን ማለት ነው። የስድስተኛ ፊደል ከሆነ ደግሞ ህ የሚል ድምፅ አለው። ህ ል ህ ም ስ የሚል ድምፅ አለው ማለት ምን አለው የሚል ድምፅ አለው ማለት ነው። ሰባተኛ ደግሞ ኦ የሚል ድምፅ ይኸው ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ ምን አለው ኦ ሚል ድምፅ አለው ማለት ነው። ኦ ሚል ድምፅ ይህ ድምፅ የሁሉም ፊደል ነው ማለት ነው። አጠቃላይ የሁሉ ፊደል። እስኪ የሚቀጥሉትንም አንብበን ነው። እሺ ረ ሰ ሸ ቀ በ ረ ሰ ሸ ቀ በ። ደግሞ አለው ረ ሰ ሸ ቀ በ በ። እሺ ሚል ድምፅ ነው ያለ ብለናል። ሁለተኛ ደግሞ ኡ ሚል ድምፅ ይኸው ሩ ሱ ሹ ቁ ቡ። ቅጽላቸው ያው ከጎን ከጎን ናቸው። እነዚህም ከጎን ከጎን ነው ማለት ነው። ያው ሩ ሱ ሹ ቁ ቡ ምን ሚል ኡ ሚል ድምፅ አለው። ያው ሱ ሹ ቁ ኡ ሚል ድምፅ። የሶስተኛ ፊደሎች ደግሞ እግራቸው ሸፍ ያለ ነው። ኢ ሚል ድምፅ አላቸው። ሪ ሲ ሺ ቂ ቢ። እስኪ ሪ ሲ ሺ ቂ ቢ ኢ ሚል ድምፅ አለው። ቅጽሉ ደግሞ የሁለተኛ ከጎን ሲሆን ሶስተኛ እግሩ ሸፋፋ ማለት ነው። በቀኝ በኩል እግራቸው ሸፈፍ ሸፈፍ ያለ ሪ ሲ ሺ ቂ ቢ። እሺ አራተኛ ደግሞ ራ አ ሚል ድምፅ አለው። ራ ሳ ሻ ቃ ባ ራ ሳ ሻ ቃ ባ አ ሚል ድምፅ። እግራቸው ደግሞ በግራ በኩል አጠር አጠር ያለ ድምፃቸው የአራተኛ ፊደል ምን ነው? አ ሚል ራ ሳ ሻ ቃ ባ። እሺ የአምስተኛ ፊደሎች ደግሞ ከቀኝ እግራቸው ላይ ቀለበት አለ። ኤ ሚል ድምፅ አላቸው። ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ። እሺ ረጋ ብዬ ሳነበው ሬ ሴ ሼ ቄ ቤ የራስን ድምፅ። የስድስተኛ ፊደሎች ደግሞ የሚል ድምፅ አላቸው። ይኸው ር ስ ሽ ቅ ብ። ስናነብ ለምሳሌ ቻውን ስ ብለን ካነበብናት ምንም ማናነበት መንገድ የለም። የብቻውንም ስናገኛት ከሌላ ፊደልም ስናገኛት ስ ብለን ነው ምናነባት ማለት። ስለዚህ ር ስ ሽ ቅ ብ። እነዚህ ደግሞ ሰባተኛ ፊደሎች ከላይ ቀለበት ወይም ደግሞ
በቀኝ በኩል እግራቸው ያጥራል ማለት ነው። ሮ ኦ ሚል ድምፅ አላቸው። ሮ ሶ ሾ ቆ ቦ። እስኪ ሮ ሶ ሾ ቆ ቦ። እሺ እንዲህ እያደረግን እያንዳንዱን ማንበብ መጻፍ እንችላለን ማለት ነው። እስኪ የሰባተኛውን ደግሞ ሮ ሶ ሾ ቆ ቦ። እስኪ አንዴ ማስታወስ ያክል የመጀመሪያ ፊደል ምን ሚል ድምፅ አለው? አ ሚል ድምፅ። ረ ሰ አ ሚል ድምፅ። የሁለተኛ ደግሞ ኡ ሚል ሩ ሱ ሹ ኡ ሚል። ሶስተኛ ኢ ሚል ድምፅ አለው። ሪ ሲ ሺ ቂ ቢ ኢ ሚል ማለት ሶስተኛ ሶስተኛ። አራት አ ሚል ራ ሳ ሻ ቃ እያለ ይቀጥላል። አምስተኛ ደግሞ ኤ ሚል ሬ ሴ ሼ ሼ ቄ ቤ። ስድስተኛ እ ሚል ድምፅ ር ስ ሽ ቅ ብ። ሰባተኛ ደግሞ ኦ ሚል ሮ ሶ ሾ ቆ ቦ። ልክ እንደዚህ ያደረጋችሁ እያንዳንዳቸውን ከድምጻቸው እስከ ቅጽላቸው ከያዛችኋቸው ፊደሎችን ጠንቃችሁ ካነበባችሁ በኋላ አገጣጥማችሁ ማታነቡበት መንገድ ምንም አይነት የሚያስቆማችሁ ነገር ወይም ደግሞ እንዳታነቡ የሚያደርጋችሁ ነገር የለም ማለት ነው። ምክንያቱም ከዚህ ላይ በትክክል የጠራችሁት ስም ከዛ ላይም ሌላም ቦታ ብቻውንም ከሆነ ከሌላ ፊደል ጋር ተቀላቅሎ ስታገኙት በዛ ስም ስለሆነ የምትጠሩት ማለት ነው። እሺ ለዛሬ ዘንላችሁ የመጣን ትምህርት ይህን ይመስላል። በሌላ ትምህርት እስከምንገናኝ በኦንላይን መማርና መከታተል ለምትፈልጉ እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር እንዲሁም መማር ለምትፈልጉ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተም ተጠቀሙበት ሶሻል ሚዲያ ሀይበሉን ደውሉልን። የእናንተን የስራ ሰዓት በማጋፋ መልኩ እናስተምራችኋለን። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።